በጊዜው ጠቅላይ ሚኒስትሩ አማካሪ ነበር ይባላል። ያደክበት አካባቢ ቤተሰብክ አሁን አለክበት ማንነት ምን አይነት ዘርዘርተዋል ብለህ ታስባለህ? ምንም አቸውም ስም የሚሰጠን ስም በጊዜው የነበረው የኮምፓሽን ልጅ ሲባል የሚረዳ ቤተሰብ የማኖር አቅም የሌለው የሚባሉ ነገሮች ስለሆኑ በትምህርት ቤት ውስጥም ስንማር ብዙ ጊዜ ታስታውስ ከሆነ የምንለብሳቸው ልብሶች ተመሳሳዮች ነበሩ። የኮምፓሽን ልጆች ማሊያቸው፣ ጫማቸው ምናምን ያስታውቃል፣ ይለይ ነበረ። ከኤርትራ ጋር ኢትዮጵያ መንግስት ሰላም ነበር። ወደዚህ እንድገባ ያደረገኝ ነገር አንድ የሆነ ሰዎችን ለመቀየር ምናምን የሚለው ነገር ሳይሆን ቤተሰቦችን ለማስደሰት ጎበዝ ተማሪ ልሁን የሚለው ነበረ በዛ ውስጥ ያመጣው ማለት ነው። በባህል በቋንቋም ብንለያይም ሰዎች ዋጋቸው ዛሬም እኩል ነን። ባበደ ማህበረሰብ መካከል ያለው ጤነኛ አንድ ከሆነ እብድ የሚባለው ጤነኛው ሰው ነው። ለወጣቱ ትውልድ የምትመክረው አንድ ወርቃማ ምክር? ወጣቱን መክረው ወጣትነትን ወቁት። የሰው ልጅ ያልፋል እዚህ ምድር ላይ፣ ግን ሲያልፍ ምን አይነት አሻራ አስቀምጬ ነው ማለፍ አለበት የሚለው ማሰብ አለበት። ብዙ ጊዜ የሀብታም ልጅ ሀብታም ለመሆን የሚሞክርበት የሙከራ ጥረትና ድሃ ልጅ ሀብታም ለመሆን የሚሞክርበት የሙከራ ጥረት ተመሳሳይ አይደለም። ሁለቱንም ከዜሮ እንዲጀምሩ ብናደርጋቸው የሀብታሙ ልጅ ሀብታም የመሆን እድሉ ከፍተኛ ነው። አሁን የምታወራው አመለካከት ምን ላይ ነው? መጽሐፍ ቅዱሳዊ ነው ወይስ አይደለም? ሳይንስ ነው። ስኬት ማለት ባጭ ለአንተ ምን ማለት ነው? ስኬት ማለት ፈልጎ ማለት ነው። እንደ ኖርማል እየታየ ያለ ግን ደግሞ ሰዎች በጣም ትላልቅ ጉዳቶችን ባለትዳሮችን እያፋታ ያለ የሴቶችን ህይወት እየቀጸፈ ያለ በላይቭ ለሰዎች ራሳቸውን እንዲያጠፉ እያደረጋቸው ያለ ከዓላማቸው እንዲስቱ ለማኝ እንዲሁ ዘመናዊ ለማኝ እንዲሆን እያደረጋቸው ያለ ፕላትፎርም ህግ አካላት ምናምን ነው የቆመው። ሰላም ጤና ይስጥልኝ። ይህ የኦፕን ማይክ ፖድካስት ፕሮግራም ነው። በዚህ ፖድካስት ፕሮግራማችን ላይ ለየት ባለ አቀራረብ እንግዶቻችን ያሳለፉበትን ፈታኝ ህይወት የሚያጋሩበት እንዲሁም የደረሱበትን ስኬት የሚያወጉበትና ፖድካስቱ ያዘጋጀው ርዕሶች ላይ የምንወያይበት ፕሮግራም ነው። እስከ ፕሮግራማችን ፍጻሜ ድረስ እኔ ይስሐቅ ገዛኸኝ አብሬያችሁ የሚቆይ ይሆናል። የዛሬው እንግዳችን ዮናስ መለሰ። ግብዣችንን አክብረክ ስለመጣክ እጅግ አድርገን እናመሰግናለን። እንደ እንግዳም እንደ ወዳጁም እናወጋለን ማለት ነው። እና የሚገርመው ነገር ከብዙ አመት በኋላ ነው ይወቃዛል። በጣም ስንት አመት ይሆናል? ረጅም አመት ወጣ። አላየሁክም። ከስድስት ክፍል በኋላ አምስተኛ ክፍል አንድ ላይ ተምረናል። እና ከዛ በኋላ አይቻልም እንዴ? አልተገናኘንም። እና ከብዙ አመት በኋላ ነው አሁን ነው ያየው። አሁን ስቱዲዮ ስንገባ እና መንገድ ላይ ምናምን ነው ያለው። ከዛ ባለፈ ያው ተገናኝተን አናውቅም። እኔ ግን አላየሁክም። ናስቲ በውስጥክ ምን እንዳለ ምን ላይ እንደምትሰራ እሺ ካንተ አንደበት። እሺ አመሰግናለሁ። በመጀመሪያ እንግዳ አድርገህ ስለጋበዝከኝ ከረጅም ጊዜ በኋላ ስለተገናኘን አመሰግናለሁ። እንግዲህ ስሜ ዮናስ መለሰ ይባላል። የምሰራው በፐርሰናል ዴቨሎፕመንት ላይ በግል ስብዕና ስልጠና ላይ ነው የማሰለጥነው። በማማከር አገልግሎት ላይ አለሁኝ። ከዛ ባለፈ የጤና ባለሙያ ነኝ። እነዛ ላይ ነው ያለሁት። በምንድን ነው የተመረከው? ጤና በነርሲንግ ተመርቄ ያለሁኝ እና የጆርናል ሳይኮሎጂ ሙያ ላይ ደግሞ እየሰራው እገኛለሁ ማለት ነው። አሁን ላይ ምንድነው በሞር ጤናው ላይ ነው እየሰራክ ያለው ወይስ ስብዕና ስልጠና ላይ? እንግዲህ ያለፉትን 7 አመታቶች በስልጣናው ላይ ነው እየሰራውኝ ያለሁት። 7 አመት ኦልሞስት 7 አመት በ19 አመቴ ነው የጀመርኩት። እንግዲህ በዛ ላይ እየሰራውኝ ያለሁት ያለፉትን 7 አመታት አማከራለሁ፣ ቴራፒዎችን ሰራለሁ፣ ካውንስሊንግ ሰራለሁ። ከዛ ደግሞ ያው ስልጣናዎችን እየሰጠው ነው ያለሁት ማለት ነው ያለፉትን 7 አመታት በዛ ጉዳይ ላይ ነው። በልጅነትስ ካሳለፍካቸው ውስጥ በጣም ማትረሳቸው ፖዚቲቭ ትዝታዎች ተጽዕኖ ያሳደሩብህ የምታስታውሰው? በልጅነት ወደ ኋላ ተመልሶ ሚሞሪ ላይ ጎበዝ አይደለም ማስታወስ፣ ግን እኔ አስታውስላለሁ። ችግር የለም። እኔ አምስት ያክሉን እንግዲህ ያው የተወልጄ ያደኩት አዳማ ከተማ ላይ ነው እና እንግዲህ ላይክ አዳማ ላይ እንደመወለዴ ላይክ እናም ደግሞ እንዴት ነው ሚድል ክላስ ያሉ ፋሚሊዎች ናቸው። ፍሬንዶቻችንን በዛ ልክ ላይ ያሉ ናቸው። ስለዚህ በጣም ሶሻብል ነበር፣ እንጫወት ነበር ምናምን አይነት ነገር እነዛ ነገሮች ናቸው። ከዛ ትንሽ ከፍ እያለን ስንመጣ
በኮምፓሽን ውስጥ ስላደኩ እዛ ቦታ ላይ ስልጠናዎች ምናምን እንወስድ ነበረ። ከልጅነታችን ጀምሮ እየተቀረጽን ነው ያደግነው። ኦኬ በዛ ነው ያደግከው? አዎ በግልስብና ስልጠናዎች ላይ የተጋበዙ ሰዎች ይመጡ ያሰለጥኑን ነበርና ስለዚህ ኮምፓሽን ውስጥ ገብቼ ማደጌና በዛ መስመር ውስጥ ማለፌ ለኔ በጣም ትልቁ አስተዋጽኦ ነው። ያኔ ግን ማስታውሰው ማለት ነው አንተ ኮምፓሽን ላይ ያለክ እንደ ስትል አብዛኞቹ ልጆች ብዙ ጊዜ ምን እንደሆነ አላውቅም ካላቸው አመለካከት ብዙ ጊዜ ተስፋ ምናምን ይቆርጡ ነበር እና ሞርገን ከነሱ ትንሽ አመለካከትክም ይለይ ነበር ያኔ በደንብ ሳስታውስ ማለት ነው። ብዙ ጊዜ እነሱ ታይማቸውን ዌስት ያደርጋሉ ምናምን እና ብዙ ጊዜ ምንድነው እኔ ብዙ ጊዜ ቸርች ውስጥ እሳተፍ ነበር እና ያኔ ደግሞ ይሄን እንደ የማይቱ እድሉ አለኝ ከሌላው የበለጠና ያኔ ሳይ አንተ ያልከው ነው ስፔሻሊ ኮምፓሽን ላይ ስታይ አብዛኞቹ ኦፖርቹኒቲያቸውን አልተጠቀሙም ነበር ብዬ አስባለሁ እና ስልክ ሳያቸው ልጆቹና ጥሩ ቦታ መድረሱ በጣም ልጆች አሉ ግን አብዛኞቹ አሁን ስለዛ ማውራትን አብዛኞቹ ቅድምም እያወራን ነበር አላቅም እድላቸውን አልተጠቀሙም። ያው የሚሰጣቸውም ስም የሚሰጠን ስም በጊዜው የነበረው የኮምፓሽን ልጅ ሲባል የሚረዳ ቤተሰብ የማኖር አቅም የሌለው የሚባሉት ነገሮች ስለሆኑ በትምህርት ቤት ውስጥም ስንማር ብዙ ጊዜ ታስታውስ ከሆነ የምንለብሳቸው ልብሶች ተመሳሳዮች ነበሩ። የኮምፓሽን ልጆች ማሊያቸው ጫማቸው ምናምን ያስታውቃል ይለየ ነበር። ያኔ ምን ሆነ መሰለህ ማስታውሰው እኔ የገባንበት ትምህርት ቤት ስንገባ እኔ ገባሁ ከዛ በኋላ አንተም የኮምፓሽን ልጆች ነበርና መጡ ብዙ አይደለ እና ምንድነው እንደውም ጥቂት ሰው አይደለ አብዛኛው እኮ ኮምፓሽን ተማሪ ማለት ይችላል እኮ እዛ ጥቂት ተማሪ ነው ኖርማል ያልሆነና እኔ ኮምፓሽን ምን ይሁን አላውቅም የኮምፓሽን ተማሪዎች ምን ይሁን አላ ያኔ ነው ያወቁት ገባ አይደለ ያኔ ነው ሐሳቡ ምን እንደሆነ ምናምን ቸርቾች ሲሄድ ምናምን አንደርስታንዲንጉ ምናምን ያመጣው ግን ያኔ አንተ እንዳልከው ይሄ አዌርነሱ ትክክል ነበር። ተጽዕኖ ነበረው በጣም አቡል ተደረጋለት ይገፋለ ምናምን ይሄን ደግሞ የሚያደርጉ የነበረው እኔ ያኔ ስረዳ ተማሪዎች ቢያደርጉ አብረው የሚማሩ ተማሪዎች ከኮምፓሽን ውጭ የሆኑ ተማሪዎች ምናምን ቢያደርጉ ጥሩ ነበር ላይክ ልጆች ናቸው ምናምን ትላለክ ያንን የሚያደርጉት የነበሩት ባይዘው አስተማሪዎች ኦብቪየስ ገባ አስተጋሪ ተማሪ የረብሽ ተማሪ ምናምን የትም ይኖራል ግን የግዴታ ከዛ ጋር የማያያዝ ነገርና ግን አንዴ ማስታወሰው ነገር ልንገርክ ይህን እንደዚህ አይነት ኔጌቲቭ ሀሳብ የነበራቸውን ሰዎች የሚያስተካክል አስተማሪ ያን ያስታውስ ነበር። ኦኬ እና እሱን አስተማሪ በምን ሁኔታ አስታውሰዋለሁ መሰለህ ከኔ ጥቂት እንትኖች አስታውሳለሁ እስከ መጨረሻው እስከ ዩኒቨርሲቲ ድረስ ያሉትን ምንም አስታውሳለሁ እና ይሄ ሰው እኔ አሁን ላለውበት እንደው እግረ መንገድ ልንገርክ ብዬ ነው ላለውበት ደረጃ ስፔሻሊ ጂኦግራፊ ላይ የሚሰጠን ጂኦግራፊ ሲቪክ ምናምን ነበር ግን ጂኦግራፊ እና ሲቪክ መስጠቱ ብቻ እንዳታስብ እኔ ያኔ ህገ መንግስት አለ ህገ መንግስት ሙሉን በቃ ያቀለው ሙሉን ማለት ነው ካስታወስክ እና እንደውም ከኔ ጎን አስተማሪ አስቀምጧል አሁን ነገር ቅድም ስትለኝ ያስታውስ ነበር በጣም ታስቸግር ነበርና ወላጅ በቃ ዝም ብሎ ነው የሚያመጣው ነው እስቲ ይሻሻል በጣም ይሻሻል ተብሎ ካንተ ጎን ተቀምጬ አስታውሳለሁ ከኔ ጎን አስቀምጠኝ እስቲ ይሻሻል እስቲ ለውጣው ግን እኮ የክላሱ ሰቃይ ተማሪ ነበርክ መሰለኝ ነው የትምህርት ቤቱ እንደዛ ነበርክ አይ ቲንክ እንደዛ እናስተውስ ይሳቅ ሲባል ጎበዝ የሚባል ልጅ ምናምን ነበር እና ግን ያኔ ግን የኮምፓሽን ልጆችን ባይዘው ተጽዕኖ ይፈጥሩ ነበር በጣም አሁን ከናንተ አሁን ማስታወሳት ልጅ አለች በቃ ሁሌ ከኔ ጋር በቃ አንደኛ ትወጣለች ላይክ የኮምፓሽን ልጆች ሲባል የሚሰጠን ቦታ ትክክል አልነበረም ምክንያቱም ማየት ይችላል እኮ ሁሌም ታስተገረኝ ሰው ነበረች ሁሌ እንትመተለ መጨረሻ አካባቢ መሰለኝ ይበለጥኩ አላስታውስም ያው አስተዳደጊ እንትን ያደርገዋል ኢንፍሉዌንስ ያደርጋል ላይፍ ላይ አሁን እንዳልኩ ነው ያደግንበት መንገድ በኮምፓሽን ውስጥ መሆኑ ለኔ ትልቅ በጣም ፓወርፉል ነበር በጣም ፓወርፉል ማለት ነውና ከዛ በእንደዚያ መንገድ ካደግን በኋላ 9ኛ ክፍል ወድቄ ነበር ውጤት አልመጣም ነበር በጣም ረባሽ ስለነበርኩ ናፌርግ ትምህርት ቤት ነበር ማራውና ከዛ ወድቄ ነበር ከዛም በኋላ ላይ ነው በቃ የሆነ የህይወቴ ተርኒንግ ፖይንት የነበረው ማለት ነው እና ከወደኩኝ በኋላ ጀስት በቃ ለቤተሰብ ልቀጥል የሚለው ነገር መጣ ከዛም በኋላ የስነ ልቦና ባለሙያዎችን ነው ያማከርኩትኝ በጊዜው አስታውሳለሁ አሁን አይ ቲንክ ስዊድን ይሁን የሚኖረው ኖርዌይ እንደውም በጊዜው ጠቅላይ ሚኒስትሩ አማካሪ ነበር ይባላል ዶክተር ዮሐንስ አስጌዶም ሳይካትሪስት ነው የጎዳና ዳሪው ማስታወሻ የሚል መጽሐፍ ጽፏልና ከሱ ጋር ተገናኘና ዲስከስ አደረኩት 9ኛ ክፍል እንደወደኩኝ ከዛም በኋላ ላይ
ራሴ መቀየር እንደምፈልግ ምናምን ስነግረው ከዛ ምን መማር ትፈልጋለች ልኝ ስነ ልቦና ላይ ነው ያልኩት በጊዜው ማለት ነው። እና ስለዚህ ያንን የምገባበትን መንገድ ጠቆመኝ። ከዛ በሱ መንገድ ነበረ የሄድኩትኝ ማለት ነው። በነገረኝ መንገዶች ነበር የሄድኩት። ዜን እሱ መንገድ ነው ያመጣኝ። ስለዚህ ወደዚህ እንድገባ ያደረገኝ ነገር አንድ የሆነ ሰዎችን ለመቀየር ምናምን የሚለው ነገር ሳይሆን ቤተሰቦችን ለማስደሰት ጎበዝ ተማሪ ልሁን የሚለው ነበረ በዛ ውስጥ ያመጣው ማለት ነው። ከዛ ነው ወደ ስነ ልቦና ልቤ ማድላት የጀመረው። 5ኛ ክፍል ካስታወስክ አነብ ነበረ መጽሐፍ። እንደውም ከልጅቷ ጋር ስሟን አንጥራውና ከጠቀስካት ልጅ ጋር በጣም ፍቅር ውስጥ ገቡ። 5ኛ ክፍል እንግዲህ በጣም we are so like በጣም እንትን ልጅ ነበርን። ግን መጽሐፍ ስናነብ ነው አንድ ላይ ጭንቅላታችን እርስ በርስ ተጋጭቶ ከዛ በቃኝ ልጆች ፍቅር ውስጥ ገብቷል ምናምን ተብሎ ተወርቶ የነበረው ማለት ነው። እና ከዛ ጊዜ ጀምሮ አይምሬ ውስጥ የሆነ ነገሮችን መክተት ምናምን የሚባሉት ነገሮች ነበሩ። ከዛ ያደኩኝ ስመጣ ደግሞ ምሁር በጣም መጨመር ማንበብ ከዛ እነዛ ነገሮች አሁን ላለሁባቸው አስተዋጽኦ አድርገዋል። እኔ ኪነ ጥበቡ ላይ በጣም ቆይቼ ከልጅነት ሲጀምረው ቴክኖሎጂ ላይ ኪነ ጥበቡ ላይ ስፖርት ላይ አንደኛ ክፍል ነው ውሹ ጀመርኩት። ያኔ ነው ውሹ ስፖርት ማለት ነው። እና በቃ 2ኛ ክፍል ላይ ነው 3ኛ ክፍል ላይ አስቆሙ። ምንድነው ጎረቤታችን የሆነ ርዕሰ መምህር ነበርና ቤት ገብቶ ያኔ 3ኛ ነው ወጣ ነበር 7ኛ ወጣው በቃ ይሄ ልጅ ስፖርት ነው ምናምን ብሎ አስቆሙ። እና ያኔ በቃ አንተ ወደኛ መጣ 4-5 ያኔ ወደ ስፖርቱና አቆመ ደግሞ ወደ ኪነ ጥበብ መጣ። እና አስተባይዘው የሆነ አርቱ ላይ ምን እንድገባ አስተማሪዎች በጣም ያበረታቱ ነበር። ያኔ ድርሰት ጽፍ ነበር 5ኛ ክፍል 4ኛ ክፍል ሆኜ ቸርቾች ላይ ምናምን ትወና ምን እንትን ነበር በቃ አሰራ ነበር ያኔ ማስታወሰው። ቴክኖሎጂም ደግሞ አለ ከአንደኛ ክፍል ጀመረ። እና ጽሁፍ ስትል ያን አስታውስ ስፔሻሊ ግጥም ነበር። አንተ ያንተ ያነበረ ግጥም ታውቁት አንተ አሁን እኮ በቃ ሌላ ነገር ላይ ፎከስ አደረግ። እና ያኔ ማስታወሰው ልንገር ከ5ኛ ክፍል ያለን ይሄ ተደጋገመ አይደል? ያኔ ከኤርትራ ጋር የኢትዮጵያ መንግስት ሰላም አልነበረም። እና የሆነ ትንኮሳ ያደርጋል መሰለኝ የኢትዮጵያ መንግስት ላይ የኤርትራ መንግስት። ከዛ የኢትዮጵያ መንግስት 1 ኪሎ ሜትር ነው የሆነ ኪሎ ሜትሮች ውስጥ የኤርትራ መንግስት አገር ውስጥ ገብቶ በጀት ድብደባ ያደርጋል። ከዛ ዜና ላይ ተነገረ። ከዛ ግጥም ጻፍኩልና ሚዲያ እኮ አንተ እኮ ያኔ እኮ ነው ባይዘው አስተማሪያችን ፈረንሳይኛና እንግሊዝኛ እንትን ትል ነበርና ፈረንሳይኛ እንደለም ታስተምር ነበር። እና ይሳቅ ምናምን ብላ ቋንቋ ክበብ እስከታኛለች። ጠዋት ነው ተሰለፈው ምናምን እኔ ግጥም አቅርብ ተባልኩ። ትዝሲል ለካ ትኩስ ግጥም ነው የሚባለው ትኩስ ግጥም አለ ግጄ ላይ። እና ምንድነው አልባገር ብሎ ነው ኢትዮጵያ ነክተው ምናምን ብዬ አንተ አሁን ረሳሁት ሙሉ የኢትዮጵያን መንግስት የሚያወድስ ግጥም ጻፍኩ። አሁን እኮ አንተ አክቲቪስት እና ቅድም ያልኩክ ነው ምንድነው አሁን ላይ የሆነ አሪፍ የሆነ የፖለቲካ መረዳት አለኝ። ከየት ነው ይሳቅ የመጣው ብትለኝ ያኔ በቃ አዎ በቃ የነገርኩ ነው። ህገ መንግስት እኮ አልኩክ እኮ ሙሉውን እኮ አልኩክ። የትኛው ህገ መንግስት ምናምን ሲሉኝ እኔ እየጠቀስኩ ነው ማለት ነው። እንደውም አሁን በቃ እላ ሌላው ማለረሰው 53ቱን አፍሪካ ሀገራት 53ቱን ታስታውሳቸዋለህ? እና እኔ 10 ማርክ ነው 20 ማርክ አለው ተባለ ቦነስ። ይሄን ገልጸው የሚመጣ ተባለ። ያንንም ከጎን ያንተ እየተቀመጥክ በቃ ሁሉንም ሸምድጃቸው መጣ። ሁሉንም ከነዋና ከተማቸው ማለት ነው። ከዛ እንደውም ያቺ ቦነስ ምን ተቀመጭ መሰለክ ያኔ ፈተናው ከበደኝ። እና 100 ለማምጣት እኮ 100 አንተ እና 100 ለማምጣት 10 ማርክ ቆጠረኝ። በቃ ስንት ነው ከ100 ላይ 10 ስትቀንስ በቃ ገደለኝ 100 ማርክ። ከዛ ትዝሲል ለካ ቦነስ 10 ምናምን ቦነስ አለኝ። በሱ አካካስ እንዴ ከ100 በለጠ። እና አሁን አንተ ስትገልጽልኝ ያስታወስኳቸው ነገሮች ይሄ ያርቱን በቃ የሆነ በቃ የሆነ ሰው አይ ቲንክ እንደሚሞርት ከሄለው ያን ጊዜ በጣም አስታውሰዋለሁ። አሁን ላለውበት ነገር ያርቱ ምናምን እንዴ ላይክ እኮ ስንጨርስ ማለት ነው ግጥም እኮ ጽፌያለሁ። ላይክ ስፖርቱ ወደዚህ አይደለም እኩልነት ብዬ
እኩልነት ይላል የተወሰነ ሳስታውሰው በባህል በቋንቋም ብንለያይም ሰዎች ዋጋቸው ዛሬም እኩል ነን የሚል ማለት ነውና በቃ ያን ጊዜ ስፔሻሊ አንተን ሳስታውስክ ያ ነገር በቃ ልጅነት ላይ ሄድክ አንተ ደግሞ በቃ ትልቅ ቀጠልክበት እሺ ብዙ ሰው ስላንተ ማያውቀው ያልገለጽከው ነገር ምንድነው ቁም ነገረኛ መሆኑን አያውቁም ቁም ነገረኛ ላይክ ሞስት ኦፍ እንትን ላይ ታይም ላይ ዳንስም ሰራ ስለነበረ ምናምን ብዙ ነገሮች ውስጥ ገብቼም ስለወጣሁ ከሰዎች ጋርም እንትን ስንል ዳንሰኛ ነበርክ እንዴ ዳንስ ሰራ ነበረ የሆነ ሰዓት ላይ እኔ ቸርች ነው ማቀ ከትምህርት ቤት ልጅ ቸርች ነው ማቀ እኮ ያው መሀል የሆነ ሰዓት የምትመለስባቸው ጊዜያቶች ይኖራል ወጣትነት የሆነ ነገር ያደርጋልና ዳንስ ቤት ሰራ ስለነበረም ያሉኝም ጓደኞችም መሀል ላይ ጤናማ ስላልነበሩ ምናምን ቁም ነገር ያለው ልጅ ምናምን አልመስልም ከዛም እዚህ ጋር ይደርሳል ከትምህርት ቤት ካስተማሪዎች ጀምሮ አሁን ላይ ያኔ አስተማሪዎች በስልጠና ደረጃ እንገናኛለን ላይክ ስልጠና ሰጥቻቸው ማቃቸው አሉ ለመምህራን ውስጥ ስልጠና ምናምን ሰጣለሁ እና ሲያገኙ ምናምን አሁን ይሄ ልጅ አድርጎ ምናምን ነገር ይባላል እና ጀስት ቁም ነገረኛ ለመሆኔ ምናልባት እሱ ነው ብዙ ሰው ማያውቀው ብዬ ማስብ ሁሉም ሰው ሲያይ በቃ ወይ ሳቅ ነው ወይ ቀልድ ነው ይመጣለት ዮናስ ሲባል ምናምን ነገር እና እሱ ይመስለኛል እሱ ላይ በቃ ስለዚህ ቁም ነገረኛ ነኝ ሌላ የለው ስኬት ማለት ባጭ ላንተ ምን ማለት ነው ስኬት ማለት ፈልጎ ማግኘት ብቻ ፈልጎ ማግኘት በአጭር ቋንቋ ስኬት ማለት ያ ነው እንፍታው እናብራራው የተወሰነ እንፍታው ፈልጎ ማግኘት ሲባል ምን ማለት ነው ለምሳሌ በልጅነታችን አኩኩሉ ስንጫወት ታስታውስ ከሆነ እኛ ስንጫወት 10 ልጆች ይመረጡና ለምሳሌ 10 ልጆቻችን አንደኛው አኩኩሉ ይላል 9 ይደበቃሉ ከዛ ነጋ ሲባል ይነሳል ያኩኩሉ የሚለው ልጅ እና ስንት ሰው እንደተደበቀ ያውቃል 9 ናቸው የሚደበቁት አንዱ እሱ አኩኩሉ የሚለው ነው ስለዚህ ምንድነው የሚያደርገው ላይክ ሰዎቹ እንዳለ ያውቃል ስማቸውን ያውቃል ግን የት እንደተደበቁ አያውቅም ስለዚህ የዛ ሰውዬ ትልቁ ሪስፖንሲቢሊቲው ምንድነው ያሉበትን ቦታ ሄዶ ማግኘት ነው ስለዚህ ስኬት ማለት ልክ እንደዛ ነው የምትፈልገው ነገር አለ ታውቀዋለህ ዩኒቨርሲቲ ላይ እንዳለ ታውቀዋለህ ያንን ነገር ፈልጎ ማውጣት ስኬት ተብሎ ይጠራል ያው ላይክ አሁን ሰዎች ስኬት ማለት በመንፈሳዊ ህይወት ነው ስኬት ማለት በገንዘብ ነው ስኬት ማለት እንደዚህ ነው ይባላል ግን ጀነራል አድርገን ለመግለጽ ስኬት ማለት ፈልጎ ማግኘት ነው በማይንድ ውስጥ ያለውን የቀረጽከውን ነገር ያንን ፈልገ ማግኘት ስኬት ብለን እንጠራዋለን ለኔ የምፈታበት መንገድ ይሄኛው ነው ስኬት ይሄንን ይመስላል ስለዚህ ስኬት ማለት ፈልጎ ማግኘት ኦኬ በጉዞ ላይ ካጋጠሙ ፈተናዎች ማለት ነው ትልቅ በጉዞ ላይ ካጋጠሙ ፈተናዎች ትልቅ ትምህርት ይፈጠቅ አጋጣሚ ምንድነው ላይክ አሁን እንዲ ፈተና ገጥሞኛል ምናምን እንደነገርኩ ነው በ19 አመቴ ስለሆነ አሁን ወደ ሙያ ወደምፈልገው ቦታ ላይ የገባሁትኝ ይሄን እክል ቻሌንጅ ያደረገኝ ነገር አለ ብዬ ያሰብኩት ነገር የለም ግን አንተኛ ጋር ያለው የትምህርት ሲስተም ይመዝናል ወረቀት ካለህ ጭንቅላት ውስጥ ከተቀመጠው ነገር በላይ የሚመዝን እሱ ነው ትልቁ ቻሌንጅ ብዬ የምጠራው እሱ ነው እንደውም አስታውሳለሁ ስልጣኔ የጀመርኩኝ ሰዓት ላይ ፕሮፖዛል ለማስገባት የምሰራበትን ስልጣና ለማስገባት አዳማ ላይ የሆኑ የመንግስት ቢሮ ላይ ሄጄ አስገባኝ ወጣቶች ላይ የሚሰራ የመንግስት ቢሮ ነው ሄጄ ሰጧቸው ከዛ ሄጄ ሰጧቸውና ምናሉኝ ከዩኒቨርሲቲ ጋር እንገና እንግዲህና ከዩኒቨርሲቲ ተመረክበት ምናምን ብለው እንትን ከፈቱ ከዛ ኦኬ ስለዚህ ውስጤ ካለው ነገር ይልቅ ሰዎች የሚፈልጉት ወረቀት ነው የሚለው ነገር ወይ መንግስት የሚፈልገው ያን የሚለው ነገር ውስጤ ነበር ከዛም በኋላ ምን ተፈጠረ ስሜ የወጣ የስልጣና እንትን የወጣ ዮናስ የሚባለው ሰው እየታወቀ ሲመጣ ስልክ ደደውዬ ተጋበዝኩ እዛው ማለት ነውና ሄድኩኝና በፎቶ ስለማያቁኝ የደወሉት በስልክ ነው ኖርማል ያገኙ ከዛ አንተ ነህ እንዴ ምናምን ነገር አሉ አዎ ምናምን ነገር አልኳቸው የምታወራው ወሬና ከዛም በኋላ ላይ ያለ የፔፐር መጠን መመጣጠን አለበት ተብሎ ነው የሚታሰበው እኛ ሀገር ማለት ነው ጭንቅላት የሚመዘነው በጣም ቀጭንም ነኝ ፊዚካሊ ቦርጫም ነው የሚጠብቁት ድምጽ ትንሽ ወፈር ይላል ምናምን በስልክ ሲሰሙት ወይ ስልጣና ላይ ቮይሶች ምናምን ስለሚያዳምጡ በዛይ ነገር ይገምቱታል ግን ላይክ በቃ ትልቁ ቻሌንጅ የነበረው ለተቀባይነቱ የጀመርኩኝ ሰዓት ላይ ያ ነበር ሰዎች አለማመን ማለት ነው ውስጥ የተቀመጠውን ነገር አክሰፕት አያደርጉትም አብሶ ተላልቅ ቦታ ላይ ያሉ ሰዎች እኔ ገጥሞ የሚያውቀው ነገር ብዙ ጊዜ የሆነ ሀሳብ ሲኖረኝ ምናምን ሰው ሁሉ እኩል ነው
ትናንሽ የሚባል ሰዎች ሁሉም ግን ብዙ ጊዜ ማጠብቃቸው የሉም አሪፍ ቦታ ላይ ያሉ ሰዎች እንደምን አንደርስታንድ ያደርጉኛል ችግር የለውም ግን ይሄ መንደር ላይ ያሉ ሰዎች ለቃላቴ ይቅርታ ይገባሃል ብዬ አስባለሁ የሆነ በቃ ምንም ራሳቸውንም አልቀየሩም ነው ግን አንደርስታንድ አያደርጉም ገባክ ታች ያሉ ሰዎች እንደውም አንደርስታንድ አያደርጉም ለምን እንደሆነ አላውቅም የሚገጥመኝ እንደዛ ነው ምን ይባላል መሰለ እኔ የምለው የኔ እንትን ባበደ ማህበረሰብ መካከል ያለው ጤነኛ አንድ ከሆነ እብድ የሚባለው ጤነኛው ሰው ነው በቃ አዎ እንትን ነው ማጆሪቲውን ካልመሰልክ እነሱ ጋር ያሉትን ነገሮች ካልመሰልክና ትንሽ ለየት ካልክ በቃ አንተ እንደ እብድ ነው የምትቆጠረው ምናምን ነው እኔ ደግሞ እንትን አይመቸኝም ስልክ ውስጥ ያማንኩበት የሆነ ሐሳብ ካለ ለምን ለብቻ ያለው እጓዛለሁ ሰው ማጆሪቲው ብቻ ስለማረጠው አንድ ነገር ልቀበል ውስጥ የተቀመጠው ነገር ምንድነው የሚለው ገባክ ብዙ ጊዜ አንተ እንዳልከው ነው ትክክል አይደለም ያ ነገር ግን ድሮ አታስታውስም እንደ ሃይ ስኩል ላይ ኤሌመንተሪ ላይ ማትስ ስፔሻሊ ቤት ምናምን ተማሪዎች ውጤት ሲያሳዩ ለምን 8 አያመጣም ከ40 ለምን 3 አያመጣም አጠቃላይ ውጤቱ ምንድነው ነው የሚባለው የጓደኞቹ ነው የሚጠየቀው ከባ ጓደኞቹ በተቀላላ ከፍተኛ ከመደ ልጅ አለቀለት ግን ሁሉም ዜሮ አመጡ ካሉ በቃ ችግር የለም ጎበዝ ይባላል ሰው እንደዚህ አይነት ማህበረሰብ ነው ገባ ሌላው ነው የሚታየው ተስፋ የቆረጥክባቸው ቀናት ነበሩ የለም ተስፋ ቆርጣለህ በህይወት ቆርጫለሁ ኖ አንተ ቆይ ሞቲቬሽናል ስፒከር ስለሆንክ ነው አይ ነው አሁን ለእኔ መኖር ጀመርኩኝ ብዬ የማስብበት የእድሜ ክልል አንድ ሰው ኖር የሚባልበት የእድሜ ክልል አለ አሁን 14 13 አመት ላይ ምናምን ሰው ተስፋ ቆረጠ ከተባለ ገና መኖር ስላልጀመረ ተስፋ መቁረጥ የሚባል ነገር ለሰዎች የተለያየ አይነት ሚኒንግ አለው ግን አሁን ሰው መኖር የሚባለው ነው አንድ ሰው ከ18 አመት በኋላ ወይ ከ19 አመት በኋላ ነው ተስፋ የሚባለው ነገር የሚያውቀው ስለ ህይወትን በደም ሚኒንጉ የሚገባው ይሄ ማለት እንደየንትኑ ሊለያይ ይችላል ግን አሁን 13 14 አመት ተስፋ ቆረጥኩኝ ሲል ተስፋ ምን እንደሆነ ማያውቅ ሰው ነው ተስፋ ለመቁረጥ እየተንደረደረ ያለውና ስለዚህ ነው ተስፋ አልቆረጥኩም ሲል የነዛን እድሜዎች ምናምን አስበህ ከሆነ እናትህ ወይ ስትሰርቭ ወይ እንትን ስትል በእነሱ ተስፋ ልቆርጥ ይችላል ግን ያ ላይፍ አይደለም ነው ስለዚህ በትክክል መኖር ከጀመርኩበት እድሜ ጀምሮ ግን አሁን እስካለሁበት ጊዜ ድረስ ህይወቴ ላይ ተስፋ የቆረጥኩባቸው ጊዜያቶች ትዝ አይሉኝ አሁን ላይ የተለያዩ ስልጠናዎችን ትሰጣለህ የተለያዩ መንግስት ተቋማት ላይ ታማክራለህ በግለሰብ ደረጃ ትሰጣለህ የድርጅት ስም ምን ይባላል በትክክልጽላችሁ አድራሻንም እናስቀምጣለን እሺ የድርጅቴ ስም አደይ ይባላል ከተጀመረ ምን ያህል ጊዜ ነው ከተጀመረ በዛው ያኔ ነው ፋውን ከተደረገ 7 አመት ከዛም በኋላ ግን በስትክክል ደግሞ መሰረቱን ይዞ ደግሞ መስራት ከጀመረ ደግሞ ያለፉትን 4 አመታት በስትክክል እየሰራ ይገኛል አሁን የራሱን ድርጅት ለመገንባትና ለማቋቋም በዚህ አመት ፕሮጀክቶችን ቀርጠን እየተንቀሳቀስን ነው ያለነው የራሱ ቲም አለው ስለዚህ አደይ ይባላል 3 ቦታዎች ላይ ይሰራል የመጀመሪያው አደይ ኮሚዩኒቲ የሚባል ነው አደይ ኮሚዩኒቲ የሚባለው በውስጡ የሚሰራው ምንድነው ጋዘሪንግ አለው ከዛ ሃይኪንግ አለው ጋዘሪንግ ስንል ያው ሰዎች በተለያዩ ሱስ ውስጥ የተጎዱ ላይፍ ላይ ውጣ ወረድ የገጠማቸው ሰዎች አንድ ላይ ተሰብስበው ያላቸውን ህይወት ኤክስፒሪየንስ የሚያወጡበት የሚናገሩበት ጋዘሪንግ የሚባል ፕሮግራም አለ ሁለተኛው ሃይኪንግ ነው ሃይኪንጎችን ሜዲቴት እንሰራበት የነበረው በፊት ላይ ማለት ነውና ያንንም እናሰራበት የአይነት ፕሮግረስ ያለው አለ የሃይኪንግና ካምፒንግ ለፊውቸር ተብሎ የተቀመጠ አለ ካምፒንግ ለማዘጋጀት የሚያስብ ማለት ነው ስለዚህ አዴ ኮሚዩኒቲ የመጀመሪያው ይሄኛው ነው ሁለተኛው አዴ ትሬኒንግ የሚባል ነው በውስጡ ያዘው አዴ ትሬኒንግ ደግሞ ስልጠናዎችን ነው የስልጠና ስቴጆችን ያዘጋጃል ስልጠናዎችን ይሰጣል ማለት ነው እነዚህ ላይ ነው የሚሰራው ሶስተኛው ደግሞ አዴ ወርክ የሚባል የራሱ ይሆናል የስራ እድሎችን የሚከፍት ነው ምንድነው የሚያደርገው በተለያየ ሙያ ላይ ያሉ በካሜራ ሙያ ላይ ያሉ በፀጉር ቤት ሙያ ላይ ያሉ ሰዎችን ለነሱ ኦፖርቹኒቲዎችን የሚከፍት በዲኮር ላይ ያሉ ለነሱ ኦፖርቹኒቲዎችን የሚያመቻች እንትን አለው ማለት ነው ስለዚህ አደይ በእነዚህ ሶስቱ ላይ የሚሰራ ተቋም ነው የድርጅት ስም ይባላል ስለዚህ አሁን ስልጠናዎችን ብዙ ጊዜ አሁን ስፔሻሊ ማማከሮችን ለምን አይነት ሰዎች ይሰጣልክ ለተመልካቾቻችን ግልጽ መሆን ስላለበት ኤኒ ካይንድ ኦፍ ኤጅ ላይ ያሉ እንትኖች ላይ እንሰጣለን ሞስት ኦፍ ዘ ታይም ያው ወጣቶች ላይ ነው እሺ ምን ዘርፎች ላይ ለምሳሌ ለባለስልጣኖች ትሰጣላችሁ ለተማሪዎች እስቲ ፐርሰናል ዴቨሎፕመንት ላይ ነው የምንሰጠው የግል ስብዕና ስልጠና ላይ ነው በዋናነት ማለት ነው የምንሰጠው ከሊደርሺፕ ጋር ተያይዞ ከማይንድሴት ጋር ተያይዞ ፐርፐዝ ላይ ተያይዞ ድሪም ክሬት ማድረግ ላይ ተያይዞ ጎል ሴቲንጎችን እነዛን ተያይዞ እንሰጣቸዋለን በድርጅቶች ደረጃ ምናምን ሲሆን ማለት ነው በማማከር ደረጃ ደግሞ ሲሆን ያው የስነ ልቦና ጉዳይ ላይ ነው እነሱ
የሚሰጣቸው ካውንስሊንግ ማለት ነው። ኮቺንግ በዙም እንሰጣለን፣ በዋትሳፕ በቴሌግራም በእንደዚህ ተደርገው ደግሞ የዋን ቱ ዋን እንትን እንሰጣለን ማለት ነው። ሌሎቹ በሆቴል ደረጃ የሚሰጡ አሉ። በእንደዚህ አይነት መንገዶች እንሰጣለን። ስልጠናዎቹን በእንደዚህ መንገድ ነው የምናስቀጥለው። ስለዚህ አሪፍ እየሄዱ ነው። እግዚአብሔር ይመስገን አሪፍ እየሄደ ነው። አሁን በትልቁ ደግሞ ለመምጣት እየሰራን ያለ ነው። አዳዲስ ሀሳቦችን ለማፍለቅ ብዙ ጊዜ አዳዲስ ሀሳቦች በጣም ያስፈልጋሉ። እስፔሻሊ አሁን በምትሰራበት ዘርፍ ላይ ማለት ነው። ምን አይነት መንገዶችን ትጠቀማለህ? ላይክ ጭንቅላት እንዴት እንደሚሰራ ማወቅ ነው። ላይክ ሁልጊዜ የማያረጅ ኤክስፓየርድ የማያደርግ ነገር ቢኖር ከሰው ልጅ ሰውነት ውስጥ ጭንቅላት ነው የማይጃጅ የሚባለው ማለት ነው። እና ስለዚህ ሰዎች ጭንቅላታቸው እንዴት እንደሚሰራ ካወቁ የቀረውን ህይወታቸውን መቅረጽ ይችላሉ። ሀሳብም የሚመነጨው ከዛ ስለሆነ ማለት ነው። ትልቁን የሚሰራው ያ ነው። የህይወታችንን ላይክ ሙሉ በሙሉ ኮንትሮል የሚያደርገው ጭንቅላታችን ስለሆነ ማለት ነው። ጭንቅላቴን ነው የምጠቀመው። አነባለሁ፣ ከራሴ ጋር ጊዜ ያሳልፋለሁ። ከዛ ከአንተ እድሜ ከሚበልጡ ከአንተ የህይወት ኤክስፔሪየንስ ከሚበልጡ ሰዎች ጋር የሚታደርጋለህ፣ ከእነሱ ጋር ትገናኛለህ። ማንበብ እሱ ግን ሰዎች አዳዲስ ሀሳብ እንዲያስቡ ከሚያደርጋቸው ቻይኖች የሚሉት አንድ አባባል አላቸው። እንደውም አንድ ሰው በቀን በ3 ቀን ውስጥ አንድ እንኳን የማንበብ ልምድ ከሌለው ያ ሰው በቁሙ የሞተ ሬሳ ነው ይላሉ። እና ጀስት ጭንቅላት አፕዴት መደረግ አለበት። አፕግሬድ እያደረገ ነው የሚመጣው ራሱ ማለት ነው። ስለዚህ የሚያነብሰው ራሱን እያበቃ ይመጣል። አልዛ ተደጋጋሚ ሀሳብ ነው ሰው የሚያወራው እና የሚያወራውም ነገር አይኖረውም መጨረሻ ላይ። ራሴን ለማሳደግ የምሰራው ያንን ነው። ሰዎችም ደግሞ ራሳቸው ማሳደግ ከፈለጉ ከመጽሐፍት ጋር ሁሉንም ማለት አይደለም የራሳቸው ሙያ ላይ ባሉበት ካሜራማን ከሆኑ በካሜራማን ላይ ያው ካሜራማን ስልንም የሲኒማቶግራፊ ባለሙያ ስለነበርኩ ስለተማርኩኝም ማለት ነው። እና ስለዚህ በያዙት ዘርፍ በዛ ጉዳይ ላይ ግን ራሳቸውን ለማብቃት መጣር አለባቸው። በዛም ናል በህይወትክ ላይ በአሪያ የምትቆጥረው የመጀመሪያ ሰው ማለት አንድ ሰው የመጀመሪያ ሰው አንድ ሰው እሺ በቃ 3 አደረገ 2 ልጥቀስ። የመጀመሪያው ዶክተር ምህረት ደበበ ነው። ላይክ እሱን እያየው ነው ያደግኩትኝ ፋና ቴሌቪዥን ላይ he is the first person in Ethiopia በአዳራሽ ደረጃ ስልጠናዎችን ማይንድ ሴት የሚባል እንትኖችን ሲያስተላልፍ የነበረ ሰው እሱን እያየው ነው ያደግኩት። ከዛ ባለፈ ዶክተር መኮንን ምናልባት አዳማ ላይ አዳማ ሆስፒታል ውስጥ የሚሰራ በህይወቴ ላይ በጣም ትልቅ ለህይወቴ ተርኒንግ ፖይንት እንድፈጥር ካደረጉኝ ሰዎች ውስጥ አንደኛው እሱ ነው። እሱ ለኔ ሮል ሞዴሎች ናቸው። እኔ ስጠቅሳችሁ ኢትዮጵያ ውስጥ ማለት ነው አይ ቲንክ ሚዲያው ላይ አሁን ላይ በመጣም አይ ቲንክ ቆይቻለሁ እንደነገርኩህ ታሳይ ዶክተር ምህረት ደበበ ነው ኢትዮጵያ ውስጥ ካሉ ትንሽ ሰው ነው ኢትዮጵያ ውስጥ ካሉ ጥቂት ስፔሻሊ ወጣቱ ላይ ተጽዕኖ ከሚያሳድሩ ሰዎች ውስጥ የመጀመሪያ ነው ያስባለሁ። ከሚጽፋቸው ጽሁፎች ከሚናገራቸው ኢንስፓየር ብቻ ያደርግም ዲቴል እንድትገባ ያደርጋል። እና አይ ቲንክ ብዙ ዋጋ ከፍሏል ብዬ አስባለሁ። ያ ለሙያው አሁን ላይ ሚዲያው ላይ መጥቷል ዶክተር ምህረት ግን ለፍቷል በጣም ስፔሻሊ ያኔ ስለከኔ ማየው ማለት ነውና ከሱ ቀጥሎ ደግሞ ዶክተር እዮማሞ ነው ምን አርሜር ማርገው ና አይኔ መገለጥ ከሱ ጋር ተመሳሳይ ዶክተር እዮማሞ አለው እሱ ስፔሻሊስት እንደ መጽሐፍ ይጽፋል ያወራቸው አንተ ስለ ራይ ስለ ቪዥን ምናምን ያወራልና እኔ ኢትዮጵያ ብዙ ሰዎች አይቻለሁ ራይ ቪዥን ላይ እኔ የውጭ ሰዎች ነው ብዙ ጊዜ ማለባው ብዙ የለም ኦብቪየስ እና አንድ ቪዲዮ አየሁኝና ለካ በቃ ውስጥ የተቀመጠው ነገር ተስላለ ስለሚፈልግም ነው ብዙ ሰው ራይ ቪዥን ጎል ሴት የሚባል ነገር አያውቅም። ሰው ትክክል ነው ብሎ የሚያምነው አንተ ግን ማትቀበለው ነገር አንድ ግለጽልኝ ወይም ጥቀስልኝ። ሰው ትክክል ነው ብሎ የሚያምነው አንተ ግን አትቀበለው። ሰው ትክክል ነው ብሎ ብዙ አሉ። አሁን በሰዎች ትክክል ነው ብሎ ከምን አንፃር ለምሳሌ አንድ ከህይወት አቅጣጫም ሊሆን ይችላል። ሰው ትክክል ነው ብሎ የሚያምነው እኔም ማልቀበለው ስለ ህይወት ያላቸው ትርጓሜ ለምሳሌ አሁን ብዙ ጊዜ ሰዎች ህይወትን ሲመለከቷት የሚሉት ነገር ምንድነው ላይክ በጣም ከባድ ፈተና የበዛባት ከዛ ሲከር ሆኖ መኖር የሆነ ነገሮችን ሲክ ያደረጉ መኖር እና ለህይወት ያላቸው ትርጓሜ ትክክል አይደለም ሰዎች ማለት ነው። በሱ ጉዳይ አልስማማም። ህይወት ላይ ሲመጡ የሚሰጡት ትርጉም ከኔ ጋር አይስማማም። የተለያየ መንገድ ናቸው። የተለያየ መንገድ ነው። በህይወት ውስጥ ምንም አይነት የገንዘብ ችግር ባይኖር ምንም አይነት ምክንያቱም በተለያየ መጠን የገንዘብ ችግር ይኖርበታል ግን ምንም አይነት ባይኖር ያሁኑን ስራ ትሰራ ነበር አሁን ያለበት
ኢቨን ሳላስከፍል ነበር የምሰራው። ምንም አይነት ክፍያ ሳልጠይቅ ልሰራ የምችለው ስራ ይሄ ነበር፣ የገንዘብ ችግር ባይኖር ማለት ላይክ ሰው የገንዘብ ችግር ባይኖርበት ሊሰራ የሚችለው ነገር የህይወቱን አላማ ነው። አላማ ሚንስ ደግሞ እግዚአብሔር በውስጥ ያስቀመጠው ፈጣሪ በውስጥ ያስቀመጠው ያ ጉዳይ አላማ ብለን እንጠራዋለን። which means እሱን ኢንስፓየር የሚያደርገው ነገር ማለት ነው። አላማ ደግሞ የሚባለውን ነገር በነፃ ነው የምትቀበለው፣ መልሰ የምትሰጠውም በነፃ ነው ያንን ነገር ማለት ነው። ስለዚህ እኔ የህይወቴ አላማ ብዬ እንትን ያረኩት እየሰራሁበት ያለሁትን ሰዎችን ማማከር ላይ ሰዎች ጭንቅላታቸውን እንዲጠቀሙ ማድረግ ላይ ስለሆነ በነፃ ልሰራ የምችለው ነገር ቢኖር ለረጅም ዓመታትም በነፃ የሰራሁት እሱን ነው። ከዛም በኋላ ላይ ነው በቃ ለኑሮ ስለሚያስፈልገው ወደ ክፍያ የቀየርኳቸው ማለት ነው። እና እሱን እየሰራሁ ቀጥል ነበር። ወደፊት ግን አረጋለሁ በነፃ። ለወጣቱ ትውልድ የምትመክረው አንድ ወርቃማ ምክር? ወጣቱን መክረው ወጣትነትን ወቁት። ወጣትነት ላይ ያላቸው ትርጉም የተስተካከለ መሆን መቻል አለበት። ሰዎች ብዙ ጊዜ ወጣትነትን እንዴት መያዝ እንዳለባቸው ወይም ደግሞ ወጣት ለሚባል ነገር ያላቸው ትርጉም የተሳሳተ ነው። እንዴት ነው መሰለ? ለምሳሌ አሁን ሰው ልደቱ ሲደርስ ልደት ያከብራል አይደል? እና ኬክ ቆርሶ ምናምን ነገር በጣም ደስተኛ ሃፒ ሆኖ ምናምን ነገር ነው የሚለው እና ግን የማይገባቸው ነገር ምንድነው? ሰው እድሜው እየጨመረ ሲመጣ ከሚኖርበት እየቀነሰ እንደሆነ አንደርስታንድ አያደርግ። ልደታቸውን ማክበር እንደሚጨነቁት ለህይወታቸው ቢጨነቁ ብዬ አስባለሁ። ጥሩ ነው ሴሌብሬት ማድረግ፣ ለዚህ ቀን ደርሻለሁ ምናምን ችግር የለውም። ግን ምንድነው ሻማውን በለኮሰ ቁጥር አንተ እንዳልከው ነው ህይወቱን እየቀነሰ ነው። ምክንያቱም የሰው ልጅ ያልፋል እዚህ ምድር ላይ። ግን ሲያልፍ ምን አይነት አሻራ አስቀምጬ ነው ማለፍ አለበት የሚለው ማሰብ አለበት። ብዙ ጊዜ ታስተውሳለህ፣ እንደ ፔንዱለም ነው ብዙ ጊዜ የሰው ልጅ ህይወት። ምንም ነገር ሲያሰራ እንደ ፔንዱለም ነው፣ ውስጥ የተቀመጠው ነገር ሲያወጣ ያልፋል። ገባ? ቪዥኑን፣ ራዩን፣ ጎሉን አቺቭ ሲያደርግ ያልፋል። እና አንተ እንዳልከው ነው። በዚህ አጋጣሚ ይሄን ልጥቀሰው ብዬ ነውና ህይወቱ ላይ ሲደርስ ይሄን ነገር ቢያስብበት ብዬ አስባለሁ። ያንን ማሰብ አለባቸው። ከ5 ዓመት በኋላ ራስን ምን አይነት ቦታ ማየት ትፈልጋለህ? 5 ዓመት ያው ተቀመጡ ጎሎች አሉ። በድርጅት ደረጃም በራሴም በግልም ደረጃ ያስቀመጥኳቸው እቅዶች አሉ። እንግዲህ ከ5 ዓመት በኋላ ያው አዳይ የሚባለው ድርጅት እንገናኛለን። እንዳሁኑ ከ10 ዓመት ምናምን በኋላ አይደለም እንገናኛለን፣ አንተ በየጊዜው እንገናኛለን። እና እሱ ላይ ተሰርቶ ትልቅ ፍሬ አፍርቶ ራሴ ማግኘት ፈልጋለሁ። ያው ያቀርኳቸው እቅዶች ተሳክተው ማየት ነው ፈልገው። ከምንም በላይ ከ5 ዓመት በኋላ ኢትዮጵያ ውስጥ በጣም ተጽዕኖ ፈጣሪ እና አፍሪካ ላይ ደግሞ ራሱን ጆርኒ እየጀመረ አሰልጣኝ። አሁን ግን ፈጥራል እኮ ከገጠመክ ችግር ስትነግረኝ ፈጥራል። ኢትዮጵያ ውስጥ ለአንተ ደስታ በምን ይገልጻል? ዛሬ መኖር፣ አሁንን ከምንም በላይ አሁንን መኖር ደስታ በሱ ይገለጻል። አሁንን ስትኖር ነው ደስተኛ የምትሆነው። ነገ የሚባለውን ቀን መርሳት፣ በኋላ የሚባሉትን ቀኖች መርሳት። እቅዶችን አስቀምጥ። አሁን እንደዚህ ሲባል ሰዎች እቅድ ሰው እንዴት ላያስቀምጥ ይችላል ነገ የሚረሳ ከሆነ ይባላል። ምንድነው የነገህን ካስቀመጥክ በኋላ ሙሉ በሙሉ ዛሬህን አሁንህን መኖር፣ አሁንህን ማጣጣም። እዚህ ነው ያለሁትኝ፣ እዚህ ነው መሆን ያለብኝ። አይምሮዬ ወጥቶ ቤት መሄድ የለበትም፣ የሆነ ቦታዎች ላይ መሄድ የለበትም። እዚህ ነው መሆን ያለብኝ። ስለዚህ ደስታ አሁን ውስጥ በመኖር ውስጥ የሚመጣ ነው። በህይወት ውስጥ አንድ በህይወት የሌለ ዝነኛ ሰው የለም? በህይወት የለም ግን ዝነኛ ሰው ነው ለማግኘት እድሉን ብታገኝ በህይወት ቢኖር ነው ማን ማግኘት ትፈልጋለህ? አሁን በህይወት የሌለ ሄንሪ ፎርድ። ሄንሪ ፎርድ ለምን? የመጣበት የላይፍ ፕሮግረሱ በጣም ያስደንቀኝ ነበር። ያው መሀይም ስለነበረ አልተማረም፣ መጻፍ አይችልም፣ ማንበብ አይችልም። ግን ደግሞ በአለም ላይ የፈጠረው ተጽዕኖ ደግሞ ቀላል የሚባል አይደለም። V8 for the first time ክሬት ያደረገ ሰው ነው። አሜሪካን ለ32 ዓመት በመኪና ኢንዱስትሪ ቀዳሚ ያደረገ ሰው ነው። ያለማቋረጥ ለ32 ዓመታት በመኪና ኢንዱስትሪ ውስጥ ተጽዕኖ እንድትፈጥር አድርጓታል። የገበሬ ልጅ ነው። ገራዥ ውስጥ የኖረ ሰው ነው እና ጭንቅላትን በመጠቀም ደረጃ በጣም ሃይ ሌቭል ውስጥ የደረሰ ሰው ስለነበረ ሄንሪ ፎርድን ማገኘው ይመስለኛል። ከሀገራችን ውስጥ ደግሞ አንድ ጥቀስ። አንድ ነበር እኮ ግን ደግሞ ከሀገር ውስጥ ማንም የለም እንዴ? በእውነት የለም፣ ማንም የለም እንዴ? ለኔ እንደዛ ብዬ ማስበው አሉ ሌሎች ሰዎች ቢጠቅሱ የለም፣ ማንም የለም፣ ማንም የለም። ለኔ የለም ባገኘው ብዬ ማስበው። አግኝታቸዋል ማለት ነው? ግን ያው የሉም። የሞተ ሰው እንዲነሳ አልፈልግም ኢትዮጵያ ውስጥ። እሺ አሁን ካለ ሰው በቃ እሺ ፈልግ እስቲ። እኮ
አሁን ካለ ሰዎች አሁን ካለ ሰው ዶክተር ምህረት ደበበን በአካል አግኝቼው አላውቅም። በዚህ ሙያ ውስጥ እየሰራው አግኝቼው አላውቅም። ዶክተር ምህረት ደበበን ባገኘው ደስ ይለኛል። በህይወትክ ውስጥ አይ ብለክ አይሆንም ብዬ መናገር ሲኖርብኝ ወይም መወሰን ሲኖርብኝ ዝም ብዬ አለፈ ብላ የምትቆጭበት ነገሮች ምን አሉ? ወይም የምትቆጭባቸው ጊዜያት? አንድ የተቀበልኩት የሚዲያ ኢንተርቪው ነበርና እሱን መቀበል ይቆጭኛል እስከዛ። ለምን? እና ቃጀስት የት ቦታ ላይ ማውራት እንዳለብህ ካላወቅ፣ ማን መቀበል እንዳለብህ ካላወቅ እሱ በቃ አይ ብዬ አለመቀበል የሚቆጨኝ እሱ ሚዲያ። እንዴት ኔጌቲቭ ነገር በጣም አመጣብህ ህይወትክ ላይ? ኔጌቲቭ ነገር ሊያመጣ ነበር በጣም በህግ አካላት ምናምን ነው የቆመው እንትኑ ፖስቱ ማለት ነው። እና በጣም ሂውጅ ሚዲያ ነው ምናምን ነገር እና እሱን ነው አለማለቴ እንትን ያደርገኛል። አሁን ካለክ እውቀት ውስጥ 80% ብትረሳ ከ100% 20% ይቀርቃል። ኦኬ ያቺ 20% የቀረችክ ስለምን የምታስተምር ይመስላል? ስለ እግዚአብሔር እውቀት 20% ሁሉም ጠፍቶ ቢሆን ስለ መጽሐፍ ቅዱስ 80% ነው የጠፋው እኮ 80% ጠፍቶ 20% ቢቀር የመጽሐፍ ቅዱስ እውቀት ብቻ 20% በቃ መጽሐፍ ቅዱስ በምንም በቀሉ ላደርገው የማልችለው ነገር ነው። አሁን ከምታስተምራቸው ምናምን ላይ የተለያዩ ስልጠናዎች ምናምን ትሰጣለህ። የሆነ አነቃቂ ስብዕና ማለት ነው። ይሄ ስብዕና እንዴት ነው የተገነባው? የኔ ነው? ኦኬ የኔ ነው። ላይክ እንትን ነው የሰው ልጅ ስብዕና የሚገነባው በሁለት መንገዶች ነው። ቢሄቪየሮቹ ቢውልድ የሚደረጉት ቢፎር በርዝ እና አፍተር በርዝ ብለን እንጠራዋለን በጤና ውስጥ ማለት ነው። ቢፎር በርዝ የምንለው ከውልደት በፊት በእናታችን ማህፀን ውስጥ እያለን የሚፈጠር ነው። በጄኔቲክስ በኩል የሚመጣ ከዘረ ማንዘር ከ7 ጄኔሬሽን ይባላል የሚመጣ ነው ክሬት የሚደረገው ማለት ነው። ዊች ሚንስ ምን ማለት ነው? የኔ አባት መምህር ከሆነ እኔ መምህር መሆን እድሌ ከፍተኛ ነው የሚሆነው ማለት ነው። ጄኔቲካል ያንን እንቀበላለን። የሚጨቃጨቁ ከሆነ ጨቅጫቃ ትሆናለህ። የተፋቱ ከሆኑ አንተ ተረግዘ አድገህ አግብተህ የመፋታት እድለ ሰፊ ነው የሚሆነው። ቆይ እዚህ ጋር ልጠይቅህ። እኔ የሆነ ጥያቄዎች ተነስተው አንድ ሴት ልጅ እንደ ኤግዛምፕል ነው እንደዚህ አይነት ያሉ ሊሆን ይችላል፣ ግን እንደ ኤግዛምፕል ነው እየጠየኩ ያለሁት። እናቷ ከዚህ በፊት ቺትም ታደርግ ከሆነ ምን ማለት ነው? ትዳሯ ለመወስለት ነው የሚባለው ማለት ነው። እንደዚህ አይነት ነገሮች ውስጥ ከሆነች ለምሳሌ የመጀመሪያ ባል አላት፣ ያንን ባል ትታ ሌላ ባል ካገባች ዝም ብላ በቃ ቺት እያደረገች ከዛ በኋላ ያኛውን ባል ትቷት ቢሄድ በቃ ህይወቷ ላይ የተቀበዘበዘ ማለት ነው። ያቺ የተወለደችው ልጅ ወይም አብራት የሆነችው ቀጣይ ግንኙነቷ ላይ ቀጣይ የሚኖራት ግንኙነት ላይ ትዳሯ ላይ ማለት ነው ፍቸሯ ላይ አሉታዊ ጎን የለውም? እሱ ነው እያልኩ ያለሁት። ከ50% በላይ ነው የሚለው ጥናቱ ማለት። ስለዚህ ከ50% በላይ ያቺ ልጅ አድጋ የመፋታት እድሏ፣ ቺት የማድረግ እድሏ፣ የመደረብ እድሏ በባሏ ላይ ወይም ኖርማል ምናምን ታስበው ስላየሽ ማለት ነው። አይ ኖርማል ሳይሆን ጄኔቲካል ያ ይተላለፋል። ኖርማል የመባል ነገር አይደለም፣ ፓራዳይም ነው በአይምሯችን ውስጥ የሚቀረጽ ማለት ነው። ያው ጭንቅላት ብዙ ውቅሮች አሉት። ስለዚህ የአንደኛው ውቅራችን የሚባለው 88% የሚሆነው የአይምሯችን ክፍል አንዳንድ የጥናት ባለሙያዎች 95% ይላሉ ያለው የጭንቅላታችን ክፍል ነገሮችን የሚይዝ ፓራዳይምን የሚወቀር ስለሆነ እዛ ነገር ውስጥ ሴቭ ይደረጋል። ከዛም በኋላ ያ ሰው ካደገ በኋላ ማለትም ከ12 ዓመቱ በኋላ በልጅነት ያሳለፋቸውን ህይወት ነው ድጋሚ የሚኖረው ማለት ነው። ስለዚህ ያቺም ሴት ልክ እንደዚህ የመሆን እድል አላት ማለት ነው። ሶ ቢፎር በርዝ የምንለው ያንን ነው። አፍተር በርዝ ደግሞ ከወልደት በኋላ ደግሞ የምንለው የመጀመሪያው ኢንቫይሮንመንት ነው። ኢንቫይሮንመንት ማለት አካባቢ ነው። በጦርነት ቀጠና ውስጥ ያደገ ሰው ወይም ደግሞ የተወለደ ልጅ አድጎ አሸባሪ የመሆን እድሉ ከፍተኛ ነው የሚሆነው። አሸባሪ ይሆናል ማለት ነው። ያያላቸው ያደጋቸው ነገሮች በእንደዚህ አይነት መንገድ ውስጥ ስለሆኑ ማለት ነው። ሶሳይቲው አለ ድሀ በሞላበት ሶሳይቲ ውስጥ ያደገ ልጅ ሀብታም የመሆን እድሉ ጠባብ ነው። የሀብታም ልጅ ሀብታም ለመሆን የሚሞክርበት የሙከራ ጥረትና ድሀ ልጅ ሀብታም ለመሆን የሚሞክርበት የሙከራ ጥረት ተመሳሳይ አይደለም። ሁለቱንም ከዜሮ እንዲጀምሩ ብናደርጋቸው የሀብታሙ ልጅ ሀብታም የመሆን እድሉ ከፍተኛ፣ ማይንድ ሴታቸው ይለያያል። ስለዚህ ሶሳይቲያችን ያንን ይገነባል ማለት ነው። ስለዚህ ስብዕና የሚገነባው በእነዚህ ሁለት መንገዶች ነው። እሺ ቆይ ከትዳሮች የተወለዱ ልጆችስ የወደፊት ህይወታቸው ላይ ምን አይነት ጫና ያሳድራል? ዘ ሴም ቲንግ ነው የሚቀጥለው። ምናልባት እግዚአብሔር ረድቶ 7ኛው ጄኔሬሽን ላይ ሲመጣ
ላይክ የሰባተኛው ጄኔሬሽን ተወላጅ ከሆነ ያ ልጅ ከቤተሰብ ዘር ሀረግ ውስጥ ወይም ግንድ ውስጥ ሰባተኛ ጄኔሬሽን ላይ ያለ ልጅ ከሆነ አዲስ ነው ይዞ ይመጣው፣ አዲስ ጄኔቲክስ ነው ይዞ ይመጣው። ስለዚህ በቤት ውስጥ እናቱንም አይመስልም አባቱን እንደዚህ አይነት ሰው ገጥሞ ከሆነ እናቱንም አይመስልም አባቱንም አይመስልም አያቶቹንም አይመስልም። ይሄ ልጅ ማንን ነው የሚመስለው እስኪባል ድረስ ባህሪው በጣም የተለወጠ ባህሪ ነው። ይሄ አሁን የምታወራው አመለካከት ምን ላይ ነው? መጽሐፍ ቅዱሳዊ ነው ወይስ አይደለም? ሳይንስ ነው። ኒውሮሎጂ የሚባል ሳይንስ አለ። ምክንያቱም ግልጽ መሆን ስላለበት ነው ሰው። አዎ ኒውሮሎጂ የሚባል ስለ ኒውሮኖች ጥናት የሚሰሩ ሰዎች አሉት። ስለዚህ እነሱ ላይ በጣም ዲቴል ገብተህ ስታያቸው አሉ። የአእምሮ ውቅር ስትረዳው፣ ሳይኮሎጂን ስትረዳው እነዚህ ነገሮች ታገኛቸዋለህ። ስለዚህ ብዙ ጊዜ የመሪ ልጆች ወይም የነገስታት ልጆች ማለት ነው ድሮ አጼዎቹ ሲባል በዘር አይደል የሚተላለፈው፣ እንደዚህ አይነት መሪ ለመሆንም እድል አለው ማለት ነው። አዎ እድል አለው። የሚያዩት የሚኖሩበት እንትናቸው ያ ስለሆነ እነዚህ ሰዎች አድርገው ወደዛ የመግባት እንትናቸው ከፍተኛ ነው የሚሆነው። ግን በተመሳሳይ ሁኔታ ደግሞ በተቃራኒ ሁኔታ ደግሞ ምናልባት ከነዚህ ውስጥ በጣም ጥቂቶቹ አዲስ የራሳቸውን የሆነ የህይወት መንገድ ይዘው ሊመጡ ይችላሉ ከዛ ዓለም ውስጥ ወጥተው ማለት ነው። ስለዚህ እሱ ይፈጠራል። ሰው ያደክበት አካባቢ ቤተሰብክ አሁን ላለክበት ማንነት ምን አይነት ዘር ዘርተዋል ብለህ ታስባለህ? ምንም 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 ምንም። አዎ ለምን የነበርኩበት ማህበረሰብ ስለ እንደዚህ አይነት እውቀት የለውም። የመጀመሪያው ነገር ማለት ነው። እናትና አባቶችም ስለ እንደዚህ አይነት ነገሮች እውቀት የላቸውም ስፒሪቹዋል ላይፍ ላይ ካልሆነ በስተቀር። ስለዚህ ያደረጉት ምንም አይነት አስተዋጽኦ የለም። ያው አስተዋጽኦ ሲባል ካለውበት ሁኔታ አንጻር ነው። ማብላት፣ ማጠጣት፣ ማስተማር እናም ላይ የሚባለው ግን ላይክ ያለ ቤተሰብ እርዳታ እዚህ አልደርስም። የነሱ አስተዋጽኦ አለው ማስተማር እናም የሚባለው ላይ ግን አሁን ባለውበት የእውቀት ደረጃ ላይ የነሱ አስተዋጽኦ አለው ወይ ሲባል የአንዳቸውም አስተዋጽኦ የለውም። ያው ከዚህ ሙያ ውስጥ እየወጡ ስለሆኑ ማለት ነው አያውቁትም። ስለዚህ ምንም የለው። አሁን ወደ ሚዲያው አለክበት ወደ ገብተሃል። ግን ወደዚህ ወደ ሚዲያ ከመግባት በፊት የነበረ ህልም ምን ነበር? እንዴት ወደዚህ ወደ ሚዲያ ስራው ከመግባት በፊት ስልጠናዎችን ትሰጣለህ፣ ሚዲያዎች ላይ ምናምን ትሳተፋለህ። ግን ወደዚህ ከመግባት በፊት የነበረ ህልም? ያው ኖርማል ላይፍ ልክ 19 ዓመት ላይ እንደነገርኩ የጀመርኩት በሚዲያ ነው። በቴሌግራም ላይ ነበር። ያኔ ቴሌግራም ነበር ትልቁ የሶሻል ሚዲያ ፕላትፎርም። እንግዲህ በኔ እድሜ እንደዛ ነው። ስለዚህ እዛ ላይ ነበረ ቻናል ተከፍቶ በጣም ከ19 ዓመት በኋላ ነው በቃ ሁሉም ነገር የተጀመረ ያኔ ነው። ምክንያቱም በእኛ ጊዜ ያልከኝ መስሎኝ ያኔ ስካይፕ ነበር፣ አንተ ፌስቡክ ነበር እኮ። አይ ኖ እንትኖች የምናስተላልፍበት የእኛን ኢንፎርሜሽን የምናስተላልፍበት የነበረው ቴሌግራም ነበረ። ቴሌግራም ላይ ነበር በደንብ ሰራ የነበረው። ስለዚህ ከሶሻል ሚዲያው በፊት ቴሌግራም ላይ ከመልቀቅ በፊት ያው ምንም እንትን የለውም። ራሴን ያወጣሁት አቅሜን ያወጣሁት ያለኝም ሙያ ሰዎች እንዲያውቁ ያደረኩት በዛ መንገድ ነው። ከዛ በፊት ያለው በቃ የሚማር ልጅ እየተማርኩኝ ስለሆነ የጀመርኩት የሚያነብ ከዛ ከልጆች ጋር ቺል የሚያደርግ ምናምን እንደዛ አይነት። ስለዚህ ያ ህልም ካሁን ከስራ ጋር ይገናኛል ማለት ነው? አዎ እስቲ የሚገናኝበት መንገድ ትገልጽ። የስራዬና በልጅነ ህልሜና ስራዬ የነበረው ያንን ነበረ። የሚገርምህ በቸርች አዳራሾች ውስጥ ፕሮግራም ካለቀ በኋላ ቤተክርስቲያናችን ላይ እወጣና 6:07 ነው የሚያልቀው የምታውቀውና እና ልክ ሲያልቅ ወጣና ማስታወሻ ምናምን ይዤ ብቻዬን እንትኑን አይ ነበር አዳራሹን። ከዛ አወራ ነበረ ብቻዬን ቆሜ ሳሰለጥን፣ ቆሜ ስናገር፣ የሆነ ነገር ስል ምናምን ነገር አይ ነበረ። ስለዚህ ከልጅነቴ ጀምሮ የነበረው ህልሜ ነው ቆሞ መናገር፣ ማሰልጠን ምናምን የሚባሉት ነገሮች ማለት ነው። ስለዚህ አሁን ራሴን ቆሜ ብዬ ሳየው ያን የነበረው ዮናስና አሁን ያለበት ፍላጎቱን ነው ያሳካው። ህልሙን የተከተለ ልጅ ነበረ ማለት ነው በዛ እድሜ ማለት ነው። እና እንደዛ ነው። በህይወትክ መቀየር አለብኝ ብለህ የወሰንክበት ጊዜ መቼ ነበር? እንደነገርኩ 9ኛ ክፍል የወደቅኩኝ ሰዓት ያኔ ነው። በህይወቴ መቀየር አለብኝ ብለህ የወሰንከው? ያኔ መቀየር አለብኝ ብለህ ስትወስን አልጋ ባልጋ ነበር? ኧረ አልነበረም። ከቤተሰብ ቻሌንጅ የነበረው ምክንያቱም አዲስ የህይወት ጆርኒ ነው ልጀምር ያሰብኩትን ወደ ስልጠና። ቤተሰብ በመንፈሳዊ ህይወት ላይ እንድገባ ይፈልጉ ነበር። እዛ ላይ ነው እንድሰራ የሚፈልጉት። እኔ ደግሞ ሙሉ በሙሉ ከዛ ወጥቼ አሁን ያለሁበትን ጉዳይ ላይ ነበር ልሰራ የሚፈልገው። ስለዚህ አልጋ ባልጋ አልነበረም። እንደነገርኩ ነው። አሰልጥኖ ለመመለስ ብር ታጣለህ። ቴሌግራም ላይ ፖስት ለማድረግ ካርድ መሙላት አለብህ። ብዙ በቃ ቤተሰብ ላይ ይቀበል ይችላል፣ ላይረዳ ይችላል፣ የምሰራውን ነገር ላያይ ይችላል። በእኔ አእምሮ ውስጥ ያለውን ህልም የማየው እኔ ብቻ ነኝ፣ የነገ ማለት ነው። ስለዚህ እኔ ውስጥ ያለውን አባቴ ያቆም እናቴ አታቆም፣ እኔና እኔ የምናውቀው። ስለዚህ ከነሱ ጋር የሚመጣው ናግ መደረግ ምናምን በራሱ በጣም ትልቅ ቻሌንጅ ነበር። እንደውም አንድ አክስቴ አለች፣ እሷ ናት በጣም ሰፖርት አደረገኝ የነበረው። በጣም በቃ ዮናስ ነገ የሆነ ቦታ ላይ ደርሳል ምናምን የሚባለው ማለት ነው። ከዛ ውጪ ከቤተሰብ በቃ ማንም እንትን አይልም ነበር። ስለዚህ አልጋ ባልጋ አልነበረም። ጓደኞቼም ገፍተውኝ ነበር ምናምን። የተለያየ መስመር ስለነበረን የሁላችንም ተገፍተን ነበረ ምናምን እንደዛ ነበረ።
የመጀመሪያ ስራ ከን ስትጀምር ለምሳሌ ስልጠናዎች ላይ ሰዎች ማሰልጠን ምናምን ስትጀምር እየገጠመክ ፈተና ምን ነበር የመጀመሪያው ወደዚህ ስራ ስትገባ ማለት ነው? እድሜው ተቀባይነቱ እድሜ በጣም ልጅ ነበርኩኝ። ስለዚህ ተቀባይነት ማግኘት ይከብዳል። ሌላው የትምህርት ደረጃ ነው። በጊዜው ዩኒቨርሲቲ ገብቶ ተመርቆ የወጣ ሰው አይደለሁኝም ያኔ በጊዜው። ስለዚህ እሱ በጣም ትልቁ ፈተና ነበረ። እውቀቱ አለኝ ብሎ ያለህን እውቀት ለማሳመን መሞከር ትልቁ ቻሌንጅ ነው። ፊዚካሉም አለ እሱም አለ ልጅ ነህ። ስለዚህ ሰው ሲያየ ቦርጭ ከሌለ ምናምን ጺም ከሌለ ምናምን ነገር እንትን ይላል ቻሌንጅ ያደርጋል። ያ ትልቁ ቻሌንጅ ነበረ በጊዜው። ከምታሰለጥናቸውና ከምታስተምራቸው ተማሪዎች መካከል ለየት ያለ ህይወታቸውን ቀይረዋል ብለህ የምታስበው እስቲ ምስክርነቶች የተወሰኑትን ትገልጽልኝ። አንዲት ሴት ምናልባት የወላይታ ሶዶ የሴቶችና ህጻናት ፕሬዝዳንት ሆነቻለች። አሁን 17 አመቷ ነው። በ17 አመቷ እንደዛ የደረሰች ልጅ አለች። በእኛ ስልጠና በአዳይ ላይ በተሰጣት ካውንስሊንጎች በሱ ላይ ኢቭን መጽሔት አሳትመውላ የኛን ቴስቲሞኒ ያስገብታለች ለክልሉ ማለት ነውና ከኛ ጋር በመውሰዷ ምክንያት ይሄንን አይነት ውጤት እንዳመጣች ምናምን። ስለዚህ ይሄ ለኛ ቢግ አቺቭመንት ነው በጣም ማለት ነው። አንዲት የ17 አመት ልጅ በአንድ ክልል ደረጃ የሴቶችና የህጻናት ፕሬዝዳንት እንድትሆን ማስደረግ መቻል ማለት ለኛ ትልቅ ነገር ነው። እሱ አለ። ከዛ ባለፈ እንግዲህ ላይክ ህይወታቸው የተቀየሩ በስነ ልቦና በጣም ጉዳት የደረሰባቸው አቢዩዝ የተደረጉ ሬፕ የተደረጉ ሴቶች ምናምን ወንዶች በተመሳሳይ ጾታ ላይ የተደፈሩ እነሱ ህይወታቸው ተቀይሮ ተስተካክሎ ማየት ለኛ ትልቁ ፍሬያችን ነው። ጤናማ ሆነው ምናምን ነገር ማለት ነውና ስለዚህ እኚህ ለኛ ትልቅ እንትን ናቸው። በጣም አቺቭመንት ነው በጣም ይሄን ነው ማየት የምንፈልገው። በአሁኑ ሰዓት በኢትዮጵያ ውስጥ እንደ ኖርማል የሚታይ ባህል ሊሆን ይችላል የተለያዩ ነገሮች፣ አንተ ግን በጣም የሚያሳስብህ ነገር ወጣቱን ማህበረሰቡን እየጎዳ ነው የምትለው ነገር ምንድን ነው? ሶሻል ሚዲያ። እውነት ሶሻል ሚዲያ ባይዘው ለስልጠናክ በጣም በርካፋች ነው አይደል? እንደዛውም ሶሻል ሚዲያ ላይክ እኔ ሶሻል ሚዲያውን ለምሳሌ የቲክቶክ ፕላትፎርሙ ይቋረጥ ከሚባሉ ሰዎች ውስጥ አንደኛው ነኝ። ያው አለኝ ብዙ ፎሎወር አለኝ ብዙ እይታዎች አሉን። ግን በቃ ጀስት የሰውን ህይወት በጣም ብጥብጥ እያደረገው ካለው አንደኛው ውስጥ ሶሻል ሚዲያ ነው። ስለዚህ እንደ ኖርማል እየታየ ያለ ግን ደግሞ ሰዎች ላይ በጣም ተላልቅ ጉዳቶችን ባለትዳሮችን እያፋታ ያለ የሴቶችን ህይወት እየቀጸፈ ያለ በላይቭ ላይ ሰዎች ራሳቸውን እንዲያጠፉ እያደረጋቸው ያለ ከአላማቸው እንዲስቱ ለማኝ እንዲሁ ዘመናዊ ለማኝ እንዲሆኑ እያደረጋቸው ያለ ፕላትፎርም ነው እንደዚህ አይነት ፕላትፎርም። ስለዚህ ላይክ ነገሮችን በአቋራጭ እንዲያገኙ እያስደረጋቸው ያለ ነው። ጥቅም አለው ወይ? ያው ጥቅም አለው። ሰዎች መልእክታቸውን ያስተላልፉበታል። ለምንም ገንዘብ ያገኛሉ። ገብተዋል። ኢት ኢዝ ኖርማል ነው። ፌመስ መሆኑንም ያገኙታል ምናምን። ግን ደግሞ ባይ ዲፎልት ደግሞ ህይወታቸውን በጣም እየበጠበጠው እየረበሸው ያለ ነገር ነው። ለብዙ ሰዎችም ደግሞ ውድቀት እየሆነ ያለ ስለሆነ ለኔ እንደ ኖርማል እየታየ ያለ መንግስትም እርምጃ ቢወስድበት ብዬ የማስበው ነገር ሶሻል ሚዲያ ነው። እሱን አስባለሁ።